ያክል ነገር የሱ ነው እየተባልኩኝ ለምን አታምኚውም እንዴ? እኔ አንተን የማመን ግዴታ የለብኝም። ሲቀጥል ደግሞ እንለያይ አልኩህ ማለት ወይ ምንድነው ሌላ ነገር ወይ እኔ ምናልባት አላቅም ምን እንዳሰባችሁ ሁላችሁም ብትሆኑ እኔ ምልሽ ሃይሚ ስሚ፣ ሰው ነን አይደል? ግጭት ወይ የሆነ ነገር ሊፈጠር ይችላል እኮ በሰው ማለት አይደል? ትዳርም ልጅም መስርተው ሊለያዩ ይችላል አይደል? በሰው ወሬ ሰው ባመጣው ነገር ደግሞ መለያየታችን ተገቢ ነው ብዬ አላምንም። ገብቶሻል አይደል? እኔና አንቺ መሀል የሚያግባባን ነገር በጣም ብዙ ባለበት ነገር ላይ የሚያለያየን ነገሮችን አትምረጪ። ብዙ እቅድ አለን። እኔ እንደውም ይሆናል አይደለ ትንሽ ነገራቶች የተስተካከሉ ከሚጋመስ ደስ ብሎኝ ነበር። አስታውስ ለምን እዚህ እንደመጣሁ ምናምን ማስታወስ አለበት። አንዳንዴ የሆነ አንተን አላምንበትም ወይም ደግሞ አንተ ካንተ ጋር መሆን አልፈልግም ያልኩበትን ጊዜ ሳይሆን ካንተ ጋር መሆን የምፈልግባቸው ጊዜያቶችንም ማሰብ አለብህ። ጥሩ ጊዜያቶችንም ማሰብ እኮ እሱን ካሰብሽ ለምን አትይም? አልፈልግም የግድ ጥሩ ጊዜ አሳለፍንና ግዴታ በዛ ጥሩ ነገር ታስሬ መኖር አልፈልግም። ገባህ አይደለ? ግዴታ የለብኝም፣ ግዴታዬም አይደለም፣ ሊሆንም አይችልም። በቃ አዎ ጥሩ ነገር አሳልፈናል፣ እግዚአብሔር ይመስገን ስለ ጥሩ ነገሩ። በቃ ግን ደግሞ በቃ ይብቃን እንዴ! አንተ ራሱ አይደብርም እንዴ? ሃይሚኔ ምን እንደሚደብረኝ በቃ ሊደብር ይገባል እንጂ የተፈጠረ ያለው ነገር ሊደብር ይገባል፣ እየሆነ ያለው ነገር ሊደብር ይገባል። በዚህ ሁሉ መሃል ደግሞ እኔ እዚህ ጋር ቁጭ ብዬ ለማጣት ስለጣርኩኝ ነው መደበር ያለብኝ እኔ ላለማጣት ብለህ አይደለም። በቃ እስኪ እየተባልክ ያለውን ነገር አይተን ለምን ይደብረኛል? ለምን ይደብረኛል ሃይሚ? ከኔም ጋር በዚህ ሰዓት እኮ ነው ከኔ ጎን መቆም ያለብሽ አይደለም? ምንም እንደዚህ የሚባል ነገር የለም። እሺ ከቻልሽ ዝም በይ። በዚህ ሰዓት ምናምን እያልክን ትልትል ማለት ምን አልፈቅድልህም። ደግሞ እንደዛ እንድትለኝ ግዴታ አይደለም። አንተ ችግር ውስጥ በገባ ቁጥር እኔ ካንተ ጋር ችግር ውስጥ የምዘፈቅበት ምንም ምክንያት የለኝም። እንደዛ የምታስቢ ከሆነ እኔ እና አንቺ ምንም የለንም ማለት ነው አይደለ? ከዚህ በፊት ምንም አልነበረንም። ልንተሳሰብም አንቺ ነው ከዚህ በፊት እንድታወራ አልፈልግም። አይደለም እኔ የኔ አመለካከት ልንገርሽ፣ ከኔ ጋር ጥሩ ጓደኛ የነበረ ሰው እንኳን አሁን ተጎድቶ ባይሆንም ከጎኑ ነኝ። ገብቶሻል? ተቀያይመን እንኳን ቢሆን እኔና አንቺ ደግሞ እንደዚህ አይነት ሰው አይደለም። ብዙ የሚያስተሳስረን እስከ መቼ ማለት ምን ማለት ነው? ህይወት እኮ ነው ታዲያ። ህይወት እኮ ነው እየኖረን ያለነው እኮ ህይወት ነው። በምንድን ነው ያሳጠውሽ? እኔ ምን አብዬ ምን ብዬ ነው ያሳጠውሽ? ተባልኩት ያለው ነገር ራሱ እኔ አንተ ላይ ያለኝ ነገር ካንተ ጋር እንድቀጥል ያደርገኛል። እኔ ነኝ እሺ እንትኑ እኔ ነኝ ሃይሚ። እኔም እኮ በማላውቀው ወንጀል እኮ ተደፍድፎብኝ ነው ሁሉንም ነገር አሜን ብዬ ተቀበልኩት። እድል ሰጠውክ ግን ካንተም ብዙ እድልህን ስትገፋ ነበር አይደል? ዛሬ ምን አይነት እድል ነው የገፋሁት? ዛሬ ሊቆጭህ አይገባም። ምን አይነት እድል? በቃ ዝም በል። እኔ